አሁን ምነዳው መኪና ፕራዶ ነው 17 ሚሊዮን ብር የዛለ የኔ አስተዋጽኦ ግን 600 ሺህ ብር ነው 500 ሺህ ብር የባንክ ነው የገዛው። ይሄን መኪና አንድ ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ምን ማለት ነው? በጣም ብዙ ሰው በ3 አመት ቢዝነስ V8 ሲነዳ ታየዋለ። እንትን ጀመርኩ ይላል፣ ፎቅ ጀምሬ ይላል፣ ፋብሪካ የሱ አይደለም የፈለከው ነው። አብርሽ እኔና አንተ እንውጣ በመስኮት የፈለከው ዘመናዊ መኪና አስቁመን እስኪ ሊብሬ ያሳየኝም ባል የለም ባንክ ነው። የፈለገ ቢሊዮነር ነው ማወራ ይኸውልህ ሁለት ነገር ነው ሳይገባኝ ቀርቷል። ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩ፣ በብራቸው ቤት አይገዙም። ለምን? ሪስኩን ባንክ ሼር እንዲያደርጋቸው ይፈልጋሉ። ኤቭሪባዲ በባንክ ነው የሚንቀሳቀሰው። እኔ ይሄንን በግልጽ ማወራው ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው 10 አመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው ሸቱ ከኋላ ተነስቶ በፕራዶ ሄዳል፣ አንተ እዚህ በቪትስ ተንኮራኮራል፣ ሞራሉን ይነኩታል። ቪትስ እኮ የሱ ነው ሊብሬ ያለው። አይገርምም? የሆነ ችግር ቢገጥመው መሸጥ ይችላል። እኔ አልችልም። አይኔ ያየ ፕራዶ እንደቆመ ነው ችግሬን የምጋፈጠው።